ሰላም በያላችሁበት ኢንፎቲዩብን የተወዳጃችሁና የምትወዳጁን ቤተሰቦቻችን የዕለቱን አበይ ዜናዎችን ነግራችኋለን። አብራችሁን ቆዩ። የልጅነት ህልም የመቃብር አፋፍ ስኬት የ10 ዓመቷ ኤማ ሄድዋርድስ የመጨረሻ የሰርግ ምኞት ተፈጽሟል። በከባድ የደም ካንሰር በሽታ ስትሰቃይ የቆየችው የ10 ዓመቷ ኤማ ኤድዋርድ ከዚህ ዓለም ከመለየቷ ጥቂት ቀናት ቀደም ብሎ የመጨረሻ ምኞቷን በማሳካት የህፃንነት ጓደኛዋን አግብታ ማለፏን ቤተሰቦቿ አስታውቀዋል። ይህ ታሪክ በዓለም ዙሪያ የብዙዎችን ልብ የነካ ሲሆን በአስቸጋሪ ሁኔታዎች ውስጥ የቤተሰብና የጓደኝነት ዋጋ ዳግም ያሳየ ሆኗል። ኤማ ኤድዋርድ በሰኔ ወር 2023 ሐኪሞች በሽታው ከአቅማቸው በላይ እንደሆነና የቀራት ጥቂት ቀናት ብቻ እንደሆኑ ለቤተሰቦቿ በነገሯቸው ወቅት ነበር የመጨረሻ ምኞቷን የተናገረችው። ምኞቷም የህፃንነት ጓደኛዋን ዲጄን ማግባት የሚል ነበር። ይህንን የልጅነት ንጹህ ህልም እውን ለማድረግ ቤተሰቦቿ፣ ጓደኞቿና የአካባቢው ማህበረሰብ በአስደናቂ ፍጥነት ተረባረቡ። በሁለት ቀናት ባልሞላ ጊዜ ውስጥ እጅግ የሚያምር የአትክልት ስፍራ ስነ ስርዓት የተዘጋጀ ሲሆን ከ100 በላይ እንግዶች ተገኝተዋል። በስነ ስርዓቱ ላይ የኤማ የቅርብ ጓደኛ በሚዜነት ስታገለግል፣ መምህሯ ደግሞ ስለ ኤማ ጥንካሬና ደግነት የሚገልጽ ልብ የሚነካ ንግግር አድርገዋል። በሰኔ 29 ቀን 2023 ዓ.ም ኤማና ዲጄ በዓለም ዙሪያ ያሉ ሰዎችን ያስለቀሰውንና ያስደሰተውን የሰርግ ስነ ስርዓታቸውን አከናውነዋል። ኤማ ይህንን ታላቅ ህልሟን ካሳካች ከ12 ቀናት በኋላ በሰላም አርፋለች። እናቷ ስለ ሁኔታው ስትናገር ኤማ ሁልጊዜም ቢሆን ሙሽራ መሆን ትመኝ ነበር። ያንን ደስታ ፊቷ ላይ ማየት መቻላችን ለእኛ ትልቅ መጽናት ነው ብላለች። ኤማ በህመማ ወቅት እንኳን ታሳይ የነበረው ፈገግታና ተስፋ ለብዙ የካንሰር ታካሚዎችና ቤተሰቦች ብርታት የሚሰጥ ሆኖ ተገኝቷል። የኤማ ኤድዋርድ ታሪክ ህይወት በአመታት ብዛት ሳይሆን በመንፈጥራቸው ትርጉም ያላቸው ትዝታዎችና በመናሳያቸው ፍቅር የምትለካ መሆኗን ለዓለም አስተምሯል። ምንም እንኳን ኤማ በአጭር እድሜዋ ብትለይም በመጨረሻዎቹ ቀናት ያሳየችው ድፍረትና የተቀበለችው ፍቅር ለዘላለም ሲታወስ ይኖራል። ቤተሰቦቿ በአሁኑ ወቅት የኤማን ታሪክ በማጋራት ስለ ህፃናት ካንሰር ግንዛቤ እንዲፈጠርና ተመሳሳይ ችግር ላይ ያሉ ህፃናት ህልማቸው እንዲሳካ ድጋፍ እያደረጉ ይገኛሉ። አሁን ደግሞ እዚሁ እኛ ሀገር ስለሰማነው አዲስ መረጃ እናጋራችሁ። በሺንሾቾ ከተማ አዲስ ከንቲባ ተሾሟል። ከፍተኛ አመራሮች ከኃላፊነታቸውም ተነስተዋል። በከምባታ ዞን ሺንሺቾ ከተማ በሰርግ ድንኳን መንገድ በመዘጋቱ ምክንያት የተከሰተው የመኪና መቃጠል አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ የመንግስት ዋና አስተባባሪ ከስልጣናቸው መነሳታቸው ታውቋል። የሺንሺቾ ከተማ ጊዜያዊ ሽግግር ምክር ቤት ባካሄደው 10ኛ አስቸኳይ ጉባኤ አቶ መለሰ ጉብሬን የሺንሺቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምጽ አጽድቋል። የሹመት ሂደቱ አዲሱ ከንቲባ ለምክር ቤቱ የቀረቡት በከምባታ ዞን የብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ በአቶ በፍቅር ታምራት አቅራቢነት ነው። ቃለ መሐላውም አቶ መለሰ ጉብሬ በምክር ቤቱ ፊት ቀርበው ቃለ መሐላ በመፈጸም ስራቸውን በይፋ ጀምረዋል። የእርምጃው መነሻ የሹመቱ መለወጥ የመጣው በቅርቡ በከተማዋ በሰርግ ድንኳን መንገድ በመዘጋቱ ሳቢያ ለደረሰው ከፍተኛ የንብረት ውድመት ወይም የመኪና መቃጠል ተጠያቂነትን ለማረጋገጥ በተወሰደ አስተዳደራዊ እርምጃ መሆኑ ተመላክቷል። የሺንሺቾ ከተማ ጊዜያዊ አማካሪ ሽግግር ምክር ቤት 4ኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤውን በማካሄድ ላይ እንደሚገኝ ታውቋል። የመጨረሻ የምናደርገው መረጃችን ደግሞ ምርጫው በትግራይ ካልተካሄደ በአዲስ አበባ እወዳደራለሁ ሲል ባይቶና ፓርቲ ገልጿል። በትግራይ ክልል ሲንቀሳቀስ የቆየው ታዋቂው ባይቶና ፓርቲ በመጪው ግንቦት በሚደረገው አገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ ዘግባለች። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነ ተረድተናል ብላለች። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም
ቢገልጽም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምን መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩም ተዘግቧል። የሰሜን ኢትዮጵያውን ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በሀገር አቀፍ ደረጃ ለመንቀሳቀስ የሚያስችለውን ፍቃድ እንዳገኘ ይታወሳል። የዕለቱ አበይት መረጃዎቻችን እነዚህ ነበሩ። በተደጋጋሚ ወደ እናንተ እንድንደርስና የዕለቱን አበይት ጉዳዮች ደግሞ ከኛ እንድትሰሟቸው ቻናላችንን ይወዳጁን።